ላለፉት 2 እና 3 ዓመታት የራሴን ገቢ ለመፍጠርና ፋይናንሻሊ ኢንዲፔንደንት ለመሆን በጣም ጥረት እያደረኩኝ ነበር እና ሎካል ከሚገኙ ስራዎች የፋሚሊ ስራ ሌሎችም ስራዎች ጀምሮ ኦንላይን ላይ ሃርድ ስኪል የሚጠይቁ ስራዎችን በመስራት የራሴን የሆነ ሪል ካሽ መስራት ችያለሁ እና አልহামዱሊላህ አሁን በዚህ ሰዓት ጥሩ ገቢ ከሚያገኙ ወጣቶች መካከል መሆን ችያለሁ። ራሴን ፋይናንሻሊ መቻል ችያለሁ እና ብዙ ነገሮችን እየሰራሁ እገኛለሁ። እናንተም የራሳችሁን ገቢ መፍጠርና ፋይናንሻሊ ኢንዲፔንደንት መሆን የምትፈልጉ ቲኔጀሮች እንዲሁም በሃያዎቹ የምትገኙ ወጣቶች ሌሎችም ሴቶችም ካላችሁ እኔ ራሴ ካለፍኩበት በጣም ብዙ ጥረትና ልፋት ከጠየቀኝ እንዲሁም ደግሞ ጊዜን ከወሰደብኝ ነገር ለእናንተ ቀለል አድርጌ ጊዜያችሁን ጥረታችሁን ሳታወጡ በቀላሉ ሐላል የሆነ ገቢ እንዴት ማግኘት እንደምትችሉ ዛሬ በዚህ ቪዲዮ አሳያችኋለሁ እና ቪዲዮውን እስከ መጨረሻው እንድትከታተሉ ትጋብዛችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሁሌ አዳዲስ ቪዲዮዎችን ስለቅ ደግሞ እንዲደርሳችሁ የደውል ምልክቱን መጫን አትርሱ። እስከ መጨረሻው ተከታተሉኝ። ላይ ያስቀመጥኳቸው 5 ነጥቦች አሉ ለእናንተ ማለት ነው። ገለጽ አድርጌ ቀለል ባለ ሁኔታ ላቀርብላችሁ ስለፈለኩኝ 5 ነጥቦችን አስቀምጫለሁ። የመጀመሪያው አፕወርክ ምንድነው? ሁለተኛው ደግሞ አፕወርክ እንዴት ይሰራል? how to Upwork works። ሶስተኛው ላይ አፕወርክ ላይ ለመስራት ምን ያስፈልጋል የሚለውን ነው የምገልጽላችሁ። አራተኛ ላይ ከኦንላይን ስራ ጋር በተያያዘ የሚነሱ የተሳሳቱ አመለካከቶችን እንዴት ማስተካከል እንችላለን እና ትክክለኛውን እንዴት እንደምታገኙ እገልጽላችኋለሁ። አምስተኛና የመጨረሻው ነጥብ ሐላልና ሸሪዓዊ መርሆችን የማይጣረስ ስራ እንዴት ማግኘት እንችላለን የሚለውን እንመለከታለን። ቪዲዮውን እንደምትወዱት ምንም ጥርጥር የለኝም። ትጠቀሙበታላችሁ። በደንብ አድርጋችሁ በጥሞና ተከታተሉኝ። በመጀመሪያው አፕወርክ ምንድነው? በመጀመሪያ ደረጃ አፕወርክን መረዳት ግዴታ ነው። አፕወርክ ምንድነው? አፕወርክ ማለት ዲጂታል ማርኬት ፕሌስ ኦር ፕላትፎርም ነው። ዲጂታል የሆነ የገበያ ማዕከል በሉት። አሰሪን እና ሰራተኛን የሚያገናኝ ኢንተርናሽናል የሆነ ዲጂታል ፕላትፎርም ነው። አንድ ፍሪላንሰር አለ። ፍሪላንሰር ማለት ስኪል ያለው ጊዜ ያለው ግን ገንዘብ የሌለው በፈለገበት ቦታ ላይ ሆኖ ስራን በመስራት ሪል የሆነ ካሽ መስራት የሚችል ሰው ማለት ነው። ሌላው ደግሞ ክላይንት አለ። ክላይንት አሰሪ ነው፣ ገንዘብ አለው፣ ጊዜ ግን የለውም። ስራውን በኦንላይን በማዘዝ ያሰራል። ለዛ አፕወርክ ደግሞ በእነሱ መካከል ሆኖ ከዚህኛውም ኮሚሽን በመቁረጥ ስራውን ቀለል አድርገው እንዲሰሩና እዛ ቦታ ላይ ስራ እንዲለዋወጡ ገንዘብና ስኪል እንዲለዋወጡ ያደርጋል ማለት ነው። እና አፕወርክ ባጭሩ ይሄን ይመስላል። ሁለተኛው ነጥባችን ደግሞ how to Upwork works። አፕወርክ እንዴት ነው የሚሰራው? አፕወርክ ዲጂታል ማርኬት ፕሌስ ካልን አፕወርክ ደግሞ እንዴት ነው የሚሰራው? አፕወርክ የሚሰራው በአጭሩ አሁን እንደገለጽኩላችሁ አንድ ፍሪላንሰር ስኪል ያለው አቅም ያለው ጊዜ ያለው ሰራተኛ እዛ ቦታ ላይ ስራዎችን አፕላይ በማድረግ ተርምና ፖሊሲዎችን ህግጋቶቹን ጠብቆ ስራውን አፕላይ ያደርጋል። ከዛ ክላይንቱ ደግሞ ይቀጥረዋል ወይም ደግሞ ስራ ይሰጠዋል። እዛ ቦታ ላይ ከሁለቱም ኮሚሽን እየተቆረጠ ስራ ይሰራሉ ማለት ነው። ፍሪላንሰሩ የሚጠበቅበትን ነገር በማሟላት እዛ ቦታ ላይ ሲገኝ ክላይንቱ ደግሞ ስራን ፖስት በማድረግ እንዲሰራልኝ እፈልጋለሁ ብሎ በዝርዝር ያስቀምጣል። ያኔ ፍሪላንሰሩና ክላይንቱ በመገናኘት በማውራት በመነጋገር ኒጎሽየት በማድረግ ይስማሙና አብረው ይሰራሉ። ይሄ አፕወርክ የሚሰራበት መንገድ ነው። ሶስተኛው አፕወርክ ላይ ለመስራት ምን ያስፈልገናል? አፕወርክ ላይ ለመስራት የሚያስፈልገን በጣም ወሳኙ ነገር 2 ነገር። የመጀመሪያው ስኪል ያስፈልገን። አንድ ፍሪላንሰር በጣም ጠንካራ የሆነ ስኪል ያስፈልገዋል። ስኪል ማለት ሙያ ማለት ነው። የተለያዩ ሙያዎች ስኪሎች አሉ። ለምሳሌ ቪዲዮ ኤዲተር፣ እኔ ለምሳሌ ዩቲዩብ ቪዲዮ ኤዲተር፣ ቪዲዮ ኤዲቲንግ አለ፣ ግራፊክ ዲዛይን፣ ዌብሳይት ዴቨሎፕመንት አለ፣ ትራንስሌሽን አለ። በጣም ብዙ ስኪሎች አሉ። ከነዛ ውስጥ አንዱን ፒክ በማድረግ በደንብ ፎከስ አድርጋችሁ በዛ ላይ ሰርታችሁ ራሳችሁን አሰልጥናችሁ ተመራችሁ ኮርሶችን ወስዳችሁ ራሳችሁን አሳድጋችሁ እዛ ቦታ ላይ መቅረብ መቻል አለባችሁ። የመጀመሪያው የሚያስፈልጋችሁ ስኪል ነው። ሁለተኛ ላይ የሚያስፈልገው ጥሩ የሆነ ፕሮፋይል ያስፈልጋችኋል። አፕወርክ ላይ ፕሮፋይል በጣም ወሳኝ ነገር ነው። ፕሮፋይል ማለት ስለራሳችሁ የምትገልጹበት ቦታ ማለት ነው፣ ኦር ሰሌዳ ማለት ነው። የእናንተ ስም፣ ፎቶ እንዲሁም ደግሞ የስራ ችሎታችሁ፣ ዲጂታል አይዲ፣ ድራይቨር ላይሰንስ፣ ፓስፖርት ይጠይቋችኋል። እዛ ቦታ ላይ ሞልታችሁ የራሳችሁን
ማንነት በደንብ መግለጽ አለባችሁ። ፕሮፖዛል ያስፈልጋችኋል፣ ፖርትፎሊዮ ያስፈልጋችኋል። ፕሮፖዛል ማለት ስለራሳችሁ ስለ ስኪላችሁ የምትገልጹበት፣ ምን አይነት ማቴሪያሎችን እንደምትጠቀሙ፣ እንዴት እንደምትሰሩ ማንነታችሁን በደንብ በዝርዝር የምታስቀምጡበት ቦታ ነው። ሌላው ደግሞ ፖርትፎሊዮ ነው። ፖርትፎሊዮ ማለት ደግሞ የቀደመ ስራችሁ ከዚህም በፊት ሰርታችሁት የምታውቁት ስራ ለሌላ ክላይንት ሊሆን ይችላል፣ ወይ ደግሞ ራሳችሁ በራሳችሁ አዘጋጅታችሁ ችሎታችሁን የምትገልጹበት። ለምሳሌ ቪዲዮ ኤዲተር ከሆናችሁ የሆነን ቀለል ያለ ቪዲዮ ለሳምፕል አድርጋችሁ ሰርታችሁ ለዛ ክላይንት የምታሳዩበት ነው እና ፖርትፎሊዮ ማለት ስለ ራሳችሁ ስራ የምታሳዩበት ቦታ ሳምፕል ማለት ነው። ይሄን ነገሮች ካሟላችሁ ፕሮፋይላችሁን በደንብ አድርጋችሁ ጥንቅቅ ባለ ሁኔታ ቢውል ካደረጋችሁ አፕወርክ ላይ ስራ በደንብ አድርጋችሁ ማግኘት ትችላላችሁ። ሌላ አፕላይ ለማድረግ ደግሞ እንደተጨማሪ የሚያስፈልጋችሁ ኮኔክት ነው። በበፊቱ በአፕወርክ ህግ ኮኔክት በየጊዜው ለአዲስ አካውንት ለሚከፍቱ ፍሪተሮች ኮኔክቶችን ይሰጣል። በየወሩ 10 ኮኔክቶችን የሚሰጥ ነበር። አሁን ላይ ግን ተለውጧል የሚባል ነገር አለ። ሶ መግዛትም ይቻላል። ኮኔክት ማለት ደግሞ ልክ ጆቶ ሊወር ደግሞ ፑል ተጫውታችሁ የምታውቁ ከሆነ ኮይኖች አሉ፣ ሳንቲሞች አሉ። እነዛን ሳንቲሞች ስታስገቡ ኳስ ይሰጣችኋል። ያቺን ፑሏን የምትጫወቱበትን ቦሏን ይሰጣችኋል። ሶ ልክ እንደዛ ኮኔክት ማለት ስራ አፕላይ ለማድረግ የምታስገቡት ከረንሲ ነው። ወር ደግሞ የሆነች ኮይን እንደ ኮይን በሏት። አንዳንዱ 5 ይጠይቃል፣ 10 ይጠይቃል፣ ከዛም በላይ የሚጠይቁ ስራዎች አሉ። ሶ ያን ተጠቅማችሁ ነው ስራ አፕላይ የምታደርጉ እና አፕወርክ ላይ ለመስራት የሚያስፈልጋችሁ እነዚህ 2 ነገሮች ናቸው በዋነኝነት እና ኮኔክት ደግሞ እንደተጨማሪ ያስፈልጋችኋል፣ ግዴታ ነው። እሱ ይሄን ይመስላል አፕወርክ ላይ ስራ ለመስራት የሚያስፈልጋችሁ ነገር። አራተኛው ላይ ደግሞ ከኦንላይን ስራ ጋር በተያያዘ የሚነሱ ሽምብሮች አሉ፣ የተሳሳቱ አመለካከቶች አሉ። እስካም ነው፣ መበላት ነው፣ መሸወድ ነው፣ ስራ አይሰራም፣ ገንዘብ አይሰራም ተብሎ የሚወራ ነገር አለ። ይሄ በጣም የተሳሳተ ነገር ነው። አፕወርክ ላይ ሪል የሆነ ካሽ ይሰራል። በሚሊየን የሰሩ ሰዎች አሉ። እኛም ይኸውና በትንሹም ቢሆን ከ30 ከ40 ሺህ ብር በላይ በ4 ወር በ3 ወር ውስጥ ሰርተናል። ከዛም በላይ መስራት ይቻላል። እኔ በጣም ቢዚ ስለሆንኩኝ ባለኝ በትርፍ ሰዓት ነው ይህን ስራ የምሰራው። ጊዜ ያላችሁ ወጣቶች ደግሞ እንዲሁም ደግሞ ውጭ ሀገር አረብ ሀገር ያላችሁ ራሳችሁን አሰልጥናችሁ የሆነ ስኪል ቁጭ ብላችሁ ለተወሰነ ጊዜ በቀን ትንሽ ሰዓት ሰጥታችሁ ራሳችሁን አስተምራችሁ በሳይድ ኢንካም መጠቀም ትችላላችሁ። ሳይድ ኢንካም መፍጠር ትችላላችሁ። አፕወርክ ላይ ይሰራል በደንብ። እስካም የሆኑ ስራዎች አሉ። አዎ ኦንላይን ላይ እነሱ ግን ምን ይጠይቋቸዋል? የመጀመሪያው ነገር ኢንቨስትመንት ይጠይቋቸዋል። 10 ሺህ ብር አስገባና 50 ሺህ እንሰጣለን ይላሉ። ይህ ደግሞ በጣም የተሳሳተ ነገር ነው። እኚህ ኦንላይን ስራዎች ላይ ምንም አይነት ኢንቨስትመንት የለም። በጣም የሚያስፈልጋችሁ ጥሩ ስኪል፣ የምትሰጡት ስኪል ያስፈልጋችኋል። ማስተር ያደረጋችሁት የሆነ ስኪል ያስፈልጋችኋል። ሌላ የሚያስፈልጋችሁ ጊዜያችሁን። እነዚህ 2 ነገሮችን ሽጣችሁ ነው ኦንላይን ላይ ስራ መስራት የምትችሉ እና እንደተባለው ከዚህ ውጪ ያለ ኦንላይን ስራ እስካም ሊሆን ይችላል። በደንብ አድርጋችሁ በመጀመሪያ ደረጃ ሪሰርች መስራት አለባችሁ ኦንላይን ስራ መስራት ስትፈልጉ እና ከዚህም በፊት የሰሩ ሰዎች ደግሞ በትክክል መስራታቸውን እርግጠኛ መሆን አለባችሁ። እኔ አፕወርክን ስለሰራሁበትና ሪል የሆነ ካሽ ስለተቀበልኩበት ነው ለእናንተ ሪኮመንድ ማደርገው። ሁሉም ኦንላይን ስራ እስካም ነው ማለት ደግሞ በጣም ትልቅ ስህተት ነው። የመጨረሻውና በጣም ወሳኙ ፖይንት ደግሞ ሐላልና ከሸሪያ ጋር የማይጣረሱ ስራዎችን እንዴት ማግኘትና መስራት እንችላለን የሚል ፖይንት ነው። አፕወርክ ላይ ሐላል የሆኑ ስራዎችን ለማግኘት 2 መንገዶችን መከተል ትችላላችሁ። የመጀመሪያው ወይ የሆነን ስራ አፕላይ ለማድረግ ሰርች ስታደርጉ ኢስላሚክ የሚል ጽሑፍ አስገብታችሁ ሰርች ማድረግ ነው ከኒቻችሁ ጋር የሚሄድ ወይ ደግሞ ለምሳሌ ቪዲዮ ኤዲተር ከሆናችሁ ኢስላሚክ ቪዲዮ ኤዲት ምናምን ብላችሁ ሰርች ማድረግ ማለት ነው። ግራፊክ ዲዛይንም ከሆናችሁ ኢስላሚክ በሚል ማስገባት። ሁሌኛው ግን ኢፌክቲቭ ላይሆንና ትኩስ የሆኑ ስራዎችን ላታገኙበት ትችላላችሁ። ኦር ጊዜያቸው የረፈደባቸው ስራው አፕላይ የተደረገ ምናምን የተዘጋ ስራ ሊሆን ይችላል። ግን ሁለተኛው ደግሞ በጣም ወሳኝ ነው አለ። በጣም ኮምፒቲሽን ስላለ አፕወርክ ላይ ቶሎ ስራ ፖስት ሲደረግ ቶሎ ገብታችሁ ነው አፕላይ ማድረግ ያለባችሁ። ሶ እዛ ቦታ ላይ ጆብ ዲስክሪፕሽኑን ስታነቡ ከስር የሚያስቀምጡላችሁ ሊንክ አለ። ለምሳሌ ቪዲዮ ኤዲተር ከሆናችሁ በእንደዚህ የዩቲዩብ ቻናል መልክ ነው የምትሰራልኝ፣ ቪዲዮ ይሄን መምሰል አለበት ምናምን ብለው ሊንኮችን ያስቀምጡላችኋል። እዛ ቦታ ላይ ገብታችሁ ስራው ከኢስላማዊ መርህ ጋር የማይጋጭ መሆኑን በደንብ መፈተሽ ትችላላችሁ። ለምሳሌ ራቆት የሆኑ ሚውዚክ ያለባቸው ምናምን ነገሮችን አቮይድ ማድረግ ግዴታ ነው።
ግራፊክ ዲዛይንም ከሆናችሁ ልክ እንደዛው እስላማዊ መርህን የሚከተሉ ስራዎችን ኦር ደግሞ ሐላል የሆኑ ሐራም የሌለባቸው ስራዎችን እየመረጣችሁ መስራት ትችላላችሁ። ይሄ በጣም ወሳኝ ፖይንት ስለሆነ ማለት ነው። የምታስገቡት ገቢ ሐላል መሆን ስላለበት እና ለዛሬ ያዘጋጀሁላችሁ 5 ነጥቦች ይህን ይመስላሉ። በጣም እንደተጠቀማችሁበት ተስፋ አደርጋለሁ። ሌሎች ጥያቄዎችም ወር ደግሞ ያልገባችሁ ነገሮች ካሉ ኮመንት ላይ ልታስቀምጡልኝ ትችላላችሁ። ሁሉንም አንብቤ ለእናንተ ምላሾችን አዘጋጃለሁ። እንድሰራላችሁ የምትፈልጉት ቪዲዮ ደግሞ ካለ አሁንም ኮመንት ላይ ጻፉልኝ። እስከ መጨረሻው ከተከታተላችሁኝ በጣም አመሰግናችኋለሁ። ሌሎችም በጣም ብዙ ስራዎችን ስለምሰራ አሁንም ሰብስክራይብ ማድረጋችሁን እንዳትዘነጉ እያልኩኝ በአዲስ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።